ሁሉም ከፋይበር ነው የሚሰሩ። በዋናነት የህፃናት መጫወቻ ነው። በመቀጠል ደግሞ ወንበሮች አሉ፣ ኩርሲዎች፣ ጠረጴዛዎች፣ የአበባ ማስቀመጫዎች ከትንሽ እስከ ትልቅ ፋይበር የሚሰራበትን አብዛኛውን ነገር እንሰራለን። ማንኛውም ትዕዛዝ ለ15 ቀን ነው የምንቀበለው። በ15 ቀን ውስጥ አምርተን እናቀርባለን። ፋይበር ለክሬቲቪቲ የሚመች ቢዝነስ ነው። ጆይን ማድረግ የሚፈልግ ሰው የማይታዩ ነገሮችን አሁን ጣራ ይመረትበታል። ከዛ ውጭ የቤት ውስጥ ማቴሪያል በጣም ብዙ ነገር ይመረትበታል እና ያልታየውን አይቶ ቢገባ ብዙ ነገር መስራት ይችላል ብዬ አስባለሁ። አእምሮውን አስፍቶ በደንብ ለፈጠራ ዝግጁ ለሆነ ሰው ብዙ ነገር ይሰራል። ወደ ተመልካቾቻችን እንግዲህ ዛሬ ኢትዮጵያ ታምርት ኤክስፖ ላይ ነው የምንገኘው። ኋላ እንደምትመለከቱት የተለያዩ አይነት የስራ ፈጠራ ባለቤቶች ሀገራችን ላይ የተመረቱ አይነት በጣም ብዙ ማሽነሪዎች፣ የተለያዩ አይነት ደግሞ አዳዲስ ማቴሪያሎች ይዘው መጥተዋል። እዚህ ጋር ኋላ እንደምትመለከቱት የፋይበር ግላስ ምርት እናያለን። እንግዲህ ይሄ ፋይበር ግላስ ምን አይነት ነው፣ እንዴት ነው የተሰራው፣ እናንተስ ደግሞ እንዴት ማግኘት ትችላላችሁ፣ ቢዝነሱ ምን ይመስላል የሚለውን ሰፋ አድርገን የምንቆይ ነው የሚሆነው። አብራችሁን ቆዩ። ሰላም እንደምን አለሽ? ሰላም እንዴት ነሽ? እግዚአብሔር ይመስገን። እንዴት ነው ገበያ? ገበያ ምንም አይልም። ያው ራሳችንን ለማስተዋወቅ እንግዲህ ጥረት እያደረግን ነው። በጣም ደስ ይላል። በመጀመሪያ ራስሽን አስተዋውቂልን፣ ከዛ በኋላ ደግሞ የት ነው የተገኘ ነው፣ ስለ ድርጅትሽ ደግሞ አንዳንድ ነገሮችን በይ። እሺ፣ ስሜ ፍሬወይን ብርሃኔ ይባላል። የክሪስ ፋይበር ስራ አስኪያጅ ነኝ። አሁን የምንገኘው በኢትዮጵያ ታምርት ባዛር ውስጥ ነው። እዛ ምርታችንን ለማስተዋወቅ ይዘን ገብተን ነው። እሺ፣ እንደምታዩት ያሉ ምርቶች የህፃናት መጫወቻዎች፣ ወንበሮች፣ ጠረጴዛዎች እናመርታለን። በጣም አሪፍ። አንድ በአንድ ስለያሻቸው ማቴሪያሎች ንገሪ። የያዝናቸው ማቴሪያሎች ሁሉም ከፋይበር ነው የሚሰሩት። እሺ፣ በዋናነት የህፃናት መጫወቻ ነው። በመቀጠል ደግሞ ወንበሮች አሉ፣ ኩርሲዎች፣ ጠረጴዛዎች፣ የአበባ ማስቀመጫዎች ከትንሽ እስከ ትልቅ ያው ፋይበር የሚሰራበትን አብዛኛውን ነገር እንሰራለን። በጣም አሪፍ። አሁን እነዚህ ራሳችሁ ናችሁ እዚሁ ሀገር ውስጥ ነው የተሰራው ማለት ነው? አዎ ሀገር ውስጥ ነው የተሰራው። ስለ መጫወቻው አንዳንድ ነገሮች በይ። ምንድን ነው ይሄ ከፊት ለፊት የምንመለከተው? ይሄ ሙሉ የህፃናት መጫወቻ ነው። ምን ይይዛል በውስጥ? መንሸራተቻ፣ ሲንግል አለው፣ ጥምዝ አለው፣ ቱቦ አለው። ሙሉን የያዘን የህፃናት መጫወቻ እስከዛሬ ኢምፖርት የሚደረገውን በሀገር ውስጥ እኛ ለመተካት ነው። ወደዚህ ቢዝነስ ከመግባታችሁ በፊት ምን አይነት ክፍተቶች ይስተዋሉ ነበረ? አንደኛ የተለመደውን ስለሚሰራ ሁሌ አበባ ማስቀመጫ ላይ ነው ሰው ፎከስ የሚያደርገው። ስለዚህ ያንን እንደዚህ ሪፈር የምታደርገው አይኖርም። ሌላው ደግሞ ያው ጥሬ እቃውም ትንሽ ያስቸግራል። ፋይበር እና ጥሬ እቃውንም የማግኘት እንደዚህ ቻሌንጆች አሉ። እኛ እንግዲህ በራሳችን የምንችለውን እያደረግን ደፈር ብለን ለመግባት እየሞከርን ነው። በጣም ደስ ይላል። በፋይበር ግን ምን አይነት ስራዎች መሰራት ይችላሉ? እንግዲህ እኛም ቀደም ብለን የምናውቀው የአበባ ማስቀመጫዎችን ነበረ። አሁን ደግሞ አንቺ የልጆች መጫወቻዎችን ይዘሽልን መተሻል። ከዛ በተጨማሪ ደግሞ በፋይበር ምን አይነት ስራዎችን መስራት እንችላለን? ወደዚህ ቢዝነስ መግባት ለሚፈልጉ ሰዎች ማለት ነው። በፋይበር ያው ብዙ ነገር መስራት ይችላል። ኢቭን አሁን እዚህ ባዛሩ ላይ የምታያቸው ጀልባ ይዘው ይገባሉ። ትልልቅ መርከቦች፣ አይሮፕላኖች የሚሰሩት ከፋይበር ነው። ዋው! እና ፋይበር አእምሮውን አስፍቶ በደንብ ለፈጠራ ዝግጁ ለሆነ ሰው ብዙ ነገር ይሰራል። በአጋጣሚ ያልመጡ ፕሮዳክቶች አሉ። የካፌ እቃዎች ማስታወቂያ የሚሆኑ እንደዚህ የኬክ እቃዎች የምንሰራቸውም አሉና ምልሽ በተለመደ ሁሌ አንድ ሰው ሲያመርት እሱ ነው የምንከተለው እየሆነ ነው እንጂ ማቴሪያሉን ይዞ ሰው በራሱ ክሬት እያደረገ የተለየ ያልተፈጠረ ያልታየ ወይም ደግሞ መተካት የሚችሉ ነገሮችን ሰው እያጠና መግባት ከቻለ ብዙ ነገሮችን መስራት ይችላል በማቴሪያሉ። በጣም አሪፍ። እንደ ወደዚህ ቢዝነስ መግባት ለሚፈልጉ ሰዎች የፋይበር ትምህርት መማር ቢፈልጉ ምን ያህል ጊዜ ይወስድባቸዋል? ትምህርቱኛ ሞር ራሳችን ኦንላይን ነው ያስተማርነው። እንደዚህ ከተመሳሳይ ድርጅቶች ሂደን የተማርነው አለ፣ ግን ብዙ ቀናት ወስደን አልተማርንም። ኦንላይን ራሳችንን ቪዲዮዎችን፣ ቲቶሮችን፣ ሰራተኞችን ልምድ ያላቸውን እያደረግን ነው ያስተማርነው። ስራው ላይ ቆይታውን በራሱ ነው እያበቃን የመጣውና የግል ጥረት ካረግሽ ብዙ አክሰስ ልታረጊበት የምትችይው አጋጣሚ አለ እና ሰው ራሱ ቢዝነሱን አጥንቶ ወስኖ እስከገባ ድረስ ብዙ ነገር ይሰራበት ይችላል ብዬ አስባለሁ። በጣም አሪፍ። እንደው ይሄን እዚህ ጋር የምንመለከተውን የልጆች መጫወቻ ሰርቶ ለመጨረስ ምን ያህል ጊዜ ወስዶባቸዋል? እኛ እንግዲህ ያው ምልሽ ኦልሬዲ ፕሮዳክሽኑን እየኖርንበት እየሰራ ነው ስለሆነ መጀመሪያ የሚኖርሽና ዜን የሚኖርሽ የቀለለ የተሻለ እንትን ይኖራል። ኦርደር የምንቀበለው ለ15 ቀን ነው። አንድ ስራ ማንኛውንም ትዕዛዝ ለ15 ቀን ነው የምንቀበለው። በ15 ቀን ውስጥ አምጥተን እናቀርባለን። በጣም አሪፍ።
እንግዲህ እዚህ ጋር ካለው መጫወቻ በተጨማሪ የተለያዩ አይነት ወንበሮችን እያየው ነው፣ የአበባ ማስቀመጫዎች እያየው ነው። ስለሱ ደግሞ አንዳንድ ነገሮችን በይ። አዎ በተመሳሳይ ምልሽ ሰው ያልደፈረውን ብንሞክር በሚል ነው እኛ እሺ ፋይበርኛም አበባ ማስቀመጫ ይዘን አይተነዋል። ሁሌ ሰው አንድ አይነት ነው የሚሰራውና ብንደፍር በሚል በራሳችን ነው እንትን ብለን እያወጣን እንደምታየው አዳዲስ ነገሮችን ዘኔ መጣ ነውና አሁን ስታይ ኮፒ ነው የሚደረገው። የሆነ ሰው ጋር ስታይ ራሱ እስኪ እንዴ ምን ጀምረው ብለን እያስተዋወቅናቸው ነው ያለ ነው። ተቀባይነቱስ ምን ይመስላል? ጥሩ ነው። ያው እንግዲህ አዲስ ነው ሰው እያስተዋወቅነው ነው፣ ግን ጥሩ ነው ፊድባኩ። በጣም አሪፍ። እስቲ ስለ ዋጋ እናውራ። ይሄንን የልጆች ማስቀመጫ መግዛት የሚፈልጉ ሰዎች እስቲ ዋጋው ስንት ነው? አሁን ዋጋውን ይሄን ያህል ባልን ደስ ይለኛል። ምክንያቱም ከረንት ፕራይሱ በጣም አሁን ከእንትኑ ጋር ተያይዞ እዚህ ከወደብ መዘጋጋት ተያይዞ ኢምፖርትድ ስለሆነ ማቴሪያሉ ኬሚካሎቹ አሁን ያለንበት ሲቹዌሽን እስከዛሬ እንደነበር ነው እንትን አይልም። ግምታዊ ዋጋ ማስቀመጥ እንችላለን እንደው በራንክ ደረጃ እንዳላረጋቸው በጣም ባያዝድ እንዳላረጋቸው እንደምታየው ከቤትሽ ጀምረሽ ምገጁ ሳሙና ምገጁ ዘይት በጥፍ ነው እየጨመረ ያለው። ልክ እንደዛ እኛም ኬሚካሎች ጨምረዋል። ስለዚህ አሁን በፊት ማመረት ነው እንጂ አሁን ከረንት ላይ ያህል ብል ሰውን አሳስታለውና እኛም ገና እንትን እያልን ያለንበት ነው። ኢንተርናሽናል ማርኬቱ በተለይ ኢምፖርት ጋር ተያይዞ መዛባቱ ሰውን ስቲል ዋጋ እየነገርን አይደለም፣ ራሳችን እያስተዋወቅን ያለ ነው። ምክንያቱም እንትን ይሆንብናል ይረጋጋል ብዬ አስባለሁ። ከረንት እንትን ስለሆነ ሲቹዌሽን ስለሆነ ቀረ ብለሽ የምታስቢው ሀሳብ ካለ ያላነሳናቸው እስቲ ድሉ ልስጥሽ። የተለየ ነገር የለም። ዝሮ ፋይበር ለክሬቲቪቲ የሚመች ቢዝነስ ነው። ጆይን ማድረግ የሚፈልግ ሰው የማይታዩ ነገሮች ነው። አሁን ጣራ ይመረትበታል። ከዛ ውጭ ቤት ውስጥ ማቴሪያል በጣም ብዙ ነገር ይመረትበታል እና ያልታየውን አይቶ ቢገባ ብዙ ነገር መስራት ይችላል ብዬ አስባለሁ። እሺ እስቲ ያለውን ነገር ማስጎብኘት ምትችይ ከሆነ እናያቸው። እንደምታየው እኔ በዝሆን ነው የሰራ ነው። በዳክያ ያለን በፈረስ አለን በተለያየ ያለን ጀስት ለሳምፕል ያመጣነው ነው። የልጆች ጋሪ ግራይደር ነው። እዚህ ላይ ነው ጫወቱበታል። ይሄ ያው የሙሉ የግራውንድ ሴቱ ሆኖ ቱቦ ነው እዚህ የሚንሸራተቱበት። ይሄ ልክ የውሃ ቦታዎች ላይ ሰዎች የሚጠቀሙት ነው ወይስ ትምህርት ቤት አካባቢ የልጆች መዋለ ህጻናት ምን አይነት ቦታ ነው የሚመረጠው? እንደዚህ መዋለ ህጻናት ናቸው እየወሰዱልን ያሉት እና ትምህርት ቤቶች በጣም ይወስዱታል። ኢቭን ከፕላስቲኩ አሁን አይሰበርም፣ ይሰበርም ይጠገናል። የፋይበር ልዩ ባህሪው ነው። ቤቶች አካባቢ ሞር እያስተዋወቀን ያለ ነው እና ይሄ ቱቦ ነው። አንዳንድ ጊዜ እንትን ሊል ይችላል አስተኝተንም በዚህም ማፋርገንለት የምንጫወቱበትም አለ። ይሄ ግን እንደምታየው የትልቁ ፓርት ነው። በዚህ ይንሸራተታሉ በቱቦ እንደገና ደግሞ በዚህ በሲንግሏ ደግሞ መንሸራተቻ ሶስተኛ ደግሞ ጥምዙ አለ። ይሄኛው ማለት ነው ደግሞ ያልፋሉ። እና ሶስቱም በአንድ ሴት ነው። እንደ ሰው ፍላጎት ደግሞ አንድ ብቻ ለሚፈልግ አንድ እንሰራለን። እንደየ ፍላጎቱ ያው አምራች ስለሆነ ምንም የሚያገድ ነገር የለም። በጣም አሪፍ። እስቲ ወደ አበባ ማስቀመጫዎቹ ደግሞ እንሂድ። በተመሳሳይ አበባ ማስቀመጫዎቹን እኛ በራሳችን ነው ክሬት እያደረግን የምንሰራው። ኦኬ አሁን እንደዚህ በትንንሹ የሰራ የለም። ፋይበር ላይትሽ ከሆነ የተለመደው ትልልቆቹ ይሆኑና አንድ አይነት ዲዛይን ነው። ይሄ ራሳችን ፈጠራ ነው። እንደዚህ አይነት ፈጠራዎች አሁን ቤት ውስጥ ሲምፕሊ ኢምፖርትድ ከሚሆን ይልቅ ለዲኮሬሽን እንደዚህ አይነት ፈረሱንም እንደዚህ ኢምፖርትድ ከሚሆን ኢምፖርትዱ 30 ሺህ 20 ሺህ ስለሚባል እኛ በትንሽ ብር በጣም አይደል እንደዚህ አክሰስ የሚሆን ነገር እንሰራለን። እነዚህ ወንበሮች ለምን አይነት ቦታ ነው የሚመረጡት? ያው እንደው በብዛት የሚገዙት ለየት አካባቢ ነው? ኮፊ ሃውሶች፣ ኮፊ ሃውስ ለነሱ ሞር አስበን ነው። እነዚህ ደግሞ ካፌ ቼሮች። ይሄኛው ትንሽ ከፍ ይላል። ይሄም አሁን በፋይበር ነው የተሰራው ማለት ነው። እኔ እስከማውቀው ድረስ በፋይበር ኢትዮጵያ ውስጥ የሰራ የለም። ኢምፖርትድ ግን አለ በፕላስቲክ ሆኖ ማለት ነው። በጣም አሪፍ። እኛ በዚህ ሞክረነዋል። ከኋላም አንድ መጫወቻ ይሁን አላወኩኝም። ምንድነው እሱን ነገር? እሱም እንደዚሁ ለሳምፕል ስላመጣን ነው እንጂ በትልቁ ነው የሚሰራው። መንጠላጠያ ነው ሲጫወቱ ክላይምብ እያደረጉ የሚወጡበት ማለት ነው። በጣም አሪፍ። እንግዲህ ቆይታችን በጣም ደስ የሚል ነበረ። ጥሩ የሆነ ማብራሪያ ነበር የሰጠሽኝ። ነገር ግን እስቲ ቀረ ብለሽ የምታስቢው ሀሳብ ካለ ድሉ ልስጥሽ። እናንተ እስካሁን የሰራቸውን ስራዎች ሊሆን ይችላል ሰፋ አድርገሽ ገቢልን። በመጨረሻ ያው እኛ በፋይበር ዙሪያ ማናመርተው ነገር የለንም። ማንኛውም በፋይበር ዙሪያ ይመረትልን የሚባል ሊያነሱልን ነገር ካለ ዝግጁ ነን። በህፃናት መጫወቻም እንደዚሁ በፋይበርም ከፋይበርም ውጭ ባለው ማንኛውንም ነገር ስለምናመርት ኮንታክት ቢያደርጉን በስልክ ቁጥር 0942427857 እንገኛለን። ከዛ ውጭ ሲኤምሲ ሚካኤል ሀሴት ህንፃ ላይ ቢሮ አለ። በዚህ ኮንታክት ቢያደርጉን መገኘት እንችላለን። ከዛ ውጭ እናንተ እናመሰግናለን። እኛም በጣም አድርገን እናመሰግናለን። ቴንኪው።
ውድ ተመልካቾቻችን ይህ የምትመለከቱት ፋይበር ግላስ እንግዲህ የህፃናት መጫወቻን ያካተተ ከዛ በተጨማሪ የተለያዩ አይነት ወንበሮች፣ የአበባ ማስቀመጫዎች ከዛም በተጨማሪ ደግሞ በአይነቱ እኛ ከለመድናቸው የፋይበር ግላስ ምርቶች በተለየ ሁኔታ ያመርታሉ ይህ ተቋም ማለት ነው። እናንተም የምትፈልጉትን አይነት ዲዛይን ብትሰጧቸው በእናንተ ምርጫ መስራት ይችላሉ ማለት ነው። እንግዲህ ፋይበር ግላስ የተለያዩ አይነት ቪዲዮዎችን በማየት ብቻ ቢዝነሱን ተረድታችሁ ወደዚህ ቢዝነስ በቀላሉ መቀላቀልና ትርፋማ መሆን ትችላላችሁ። ይህ ተቋም አምራች ነው። እናንተም የልጆች መጫወቻ ሌላ አይነት ፍላጎት ካላችሁ ከታች ባስቀመጥነው ስልክ ደውላችሁ መግዛት መገበያየት ትችላላችሁ። እንደነዚህ አይነት ተመሳሳይ ቪዲዮዎች በየጊዜው እንዲደርሳችሁ ለቻናላችን አዲስ የሆናችሁ ደግሞ ቻናላችንን ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። እስካሁን አብሬያችሁ የቆየሁት እኔ ሊና አብርሃም ነበርኩኝ። በቀጣይ በተለያዩ ፕሮግራሞች እስከምንገናኝ ሰላም ቆዩን።